ተመልካቾቼ አሁን እንግዲህ ልዳ ከተማ ደርሰናል። የእስራኤል ልዳ ከተማ ከኢየሩሳሌም ነው ተጉዘን የመጣ ነው። ከኢየሩሳሌም 1 ሰዓት ይሆናል። ከናዝሬት ደግሞ 1 ሰዓት ከ10 ገደማ ርቀት አለው ማለት ነው። ስለዚህ ይሄውና እንግዲህ ከጀርባዬን የምናየው ቤተክርስቲያኑን አብረን እንግባ። አብራችሁን ተጓዙ። ነው እንግዲህ ታሪካዊው የግሪክ የኦርቶዶክስ የጊዮርጊስ ቤተክርስቲያን ማለት ነው። ይሄውና እዚህ ጋር እንግዲህ እንደምታዩት የሰማዕቱ የፈረሰኛው ቅዱስ ጊዮርጊስ መቃብር የሚገኘው እዚህ ጋር ነው ማለት ነው። እንግዲህ በዚህችው በልዳ ከተማ ሰማዕትነትን ከተቀበለ በኋላ እዚህ እንዲመጣ ተደርጎ በዚህ መልኩ ቀብር ተዘጋጅቷል ማለት ነው። የክርስትና እምነት ተከታዮች እንግዲህ እዚህ በመምጣት ጸሎታቸውን ያደርጋሉ። እንደምታዩት እዚህ ጋር የቅዱስ ጊዮርጊስ አጽሙ እዚህ ጋር እንዲያርፍ ተደርጓል ማለት ነው። እንግዲህ እንደምታዩት እዚህ ጋር ተጽፏል። እዚህ ጋር የምትመለከቱት ስዕል ደግሞ ሰማዕቱ ቅዱስ ጊዮርጊስ ሰማዕትነትን በተቀበለበት ጊዜ እዛ ሁሉ ያየው ስቃይ ያየው መከራ ነው። እንግዲህ እዚህ ጋር እንደምታዩት እዚህ የሚሽከረከር ነገር ላይ በማሰር ቆዳው እንዲላላጥ እያዞሩ የሚያደርጉበት መንገድ የነበረው ነው። እዚህ ጋር ደግሞ የፈላ ውሃ ውስጥ ሲዘፈዝፉት ነው። እዚህ ጋር በቁጠት እየነቀሉ ቁስሉን ያሰቃዩበት መንገድ ነው። ይህ ደግሞ ሚስማር ያለው ነገር በማድረግ እሳትና ሚስማር አስቡት እዚያ ላይ እንዲሄድ የተደረገው ነገር ግን በዚህ ሁሉ መሃል ክርስቶስን አልክድም በማለትና በክርስትናው በመጽናት እየመሰከረ ያለፈ ልዩ ሰማዕት ነው። ከዚያ በኋላም በስተመጨረሻ እንግዲህ አንገቱን እንደዚህ በመያዝ እንዴት እንደቀሉት ነው የሚያሳየው ማለት ነው። እዚህ ጋር ደግሞ የምታዩት እንግዲህ የሰማዕቱ ቅዱስ ጊዮርጊስ ቀብር ነው ማለት ነው። እዚህ ጋር አጽሙን በመሰብሰብ እዚህ በማድረግ የቀብር ቦታውን መጮህ ስለማልችል ነው ቀስ ብዬ የማወራው፣ ምክንያቱም እየጸለዩ ያሉ ሰዎች ስላሉ ከላይ መቅደሱ ላይ ግሪክ ኦርቶዶክስ ቤተክርስቲያን ከመቅደሱ እታች ነው የሰማዕቱ የቅዱስ ጊዮርጊስ ቀብር የሚገኘው ማለት ነው። እንደምታዩት እንዲህ አድርገው በክብር አስቀምጠውታል። ከዚህ ቀደም እንደምታስታውሱት እንግዲህ የሰማዕቷ ቅድስት አርሴማን ቀብር በአርመኒያ ተገኝቼ ያሳይቻችኋለሁ። አሁን ደግሞ የሰማዕቱ ቅዱስ ጊዮርጊስ ቀብር ባረፈበት በዚህ በልዳ ተገኝቼ እንግዲህ የሰማዕቱ ቅዱስ ጊዮርጊስን ቀብር ደግሞ አሁን እያየን እንገኛለን ማለት ነው። እንግዲህ ሰማዕቱ ቅዱስ ጊዮርጊስ ብዙ ታላቅ ጀብዶችን የሰራ ታላላቅ በክርስትና ሕይወት ውስጥ ልዩ ምሳሌ መሆን የሚችል ብዙዎች የሚወዱት ከበርካቶች ሕይወት ጋር የተገናኘ ብዙ ልዩ ሚስጥር ያለው ነው ማለት ነው። እንግዲህ ቀብሩ ይህ ነው እንደምትመለከቱት። እንግዲህ ይህ የሰማዕቱ ቅዱስ ጊዮርጊስ ቀብር እንዴት እንደሚያምር ኪነ ህንጻው በጣም ነው የሚያምሩ ስዕሎቹ፣ አሰራሩ፣ የጣራው ተመልከቱት። ኪነ ህንጻው እንዴት እንደሚያምር